እና ቤተሰብ እውነቴን ነው የምላችሁ ወይዬ በጣም ረሷት ዛሬ እውነት ስሯሯጥ መስል በጣም ረሷት አጉል ማድረግና በቃ ብትጠይቁኝ እኔ አልሰለቻችሁ ሁሉም ነገር እረዳችኋለሁኝ ሌላ ሰው ደግሞ አይረዳችሁበትን ነገር ሌላ ሰው አይረዳችኋለሁኝ ግን እነዛን ሰዎች በጣም ተከራክሬ ካርድ ጨርሼ አናግሬ እነዛን ሰዎች ባላስለፋ ስለተናገሩኝ አሁን ስሜታዊ ነኝ የመጣሁት ማለት ነው ስለጣም እየተናደዱብኝ እግዚአብሔርን በጣም 3-4 ሆናችሁ ተቀጥሩኝና ከዛኔ ደግሞ ለነሱ ደውዬ አደራ መተው እንዳይጉላሉ አሳዩአቸው ሰላም ውድ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለውኝ ክብሩ ይስፋ እንግዲህ ሰርገኛ አይደለም ሰርጉ ደረሰ በርበሬው ወቀጡ ነው እንደባለው አበላሽት መሰለኝ ስራው ዙሮኝ ነው እውነት በጣም ደክሞኛል እንጀራ እየጋገርኩኝ ነው ስጋዩት እንጀራዬን ይውልኝ እየጋገርኩ እንትንም አለብኝ አይደል ብታይ ሁሉም በስራው ተጠምዷል እየተራራጡ ነው ያው እንደዚህ እብድ መስዬላችኋለሁ ሰርጌ ነገ ሆኖ ዛሬ እንግዲህ እንደዚህ ሆኜ ነው የመጣሁት በጣም በቃ ሰው ለሆነ አጋጣሚ ጎረቤት ምናምን አንዳንድ ነገር እንዳግዙኝ ያው ትንሽ ነገር ቢሆንም የትንሽ ስራ የለውም እውነት ትንሽ ይባላል ግን የትንሽ ነገር ምንም ነገር ሳትሰሩ ሳትደግሙ የሚሆን ነገር የለም እና እንደ አጋጣሚ ጎረቤቶች ምናምን ለቅሶ አጋጣማቸውና የተወሰነ ሰዎች እንዳግዙኝ ሄዱ እኔ ምሰራው እነሱ ነበር የሚሰሩልኝ እኔ ገቦበት ምንም ማድረግ አይቻልም እና የተወሰነ ጎረቤቶች እያገዙኝ ነው 1-2 እያገዙኝ ነው ሲስተርም አለች ምን እንደሚያደርጉ ላሳያችሁ እኔ ሳልሰራ ላሳያችሁ ናት ምን እንደው ታውቃላችሁ አንዳንድ ጊዜ ራሳችሁ ሆነ አንዳንድ እኔው ማዘር ስራ እየሮጥኩስ እነሱ የሚችሉት እየሰሩ ነው ገና ላስተካከልን ምናምን በጣም ብዙ ነገሮች አሉ እና እዩት ተሰሪ ስላት ቆይቼ ኤምቢቢ ላይ ያታውን ምን ያደረጉ እንደሆነ እንግዲህ እኔ የሚያቂሜን እየተራራጥኩኝ ምን እያልኩኝ ነውና እንግዲህ ሁለት ወልዶ አይቻልም እኔ ገና አልተሰራውም ምንም አላልኩም እብድ መስዬላችኋለሁ እና የመጣሁት እውነቴን ነው የምላችሁ የሆነ ነገር ልነግራችሁ ነው የመጣሁት በእኔ ጉዳይ አይደለም የመጣሁት ግን ላሳያችሁ ምን እያደረጉ እንደሆነ አያችሁ የተሰራች ማለት ነው አልፈታም ቢብላ ባለፈው ተሰሪ ምናምን ስላትን ቢብላ በግድ አሁን ራሱ በቃ የፈለገ ነገር ስራ ይቅርና ተሰሪ ያልኳት እኔንም ቢብላ እሷ ነው እሺ ያለቻት ማለት ነው ቢብላኝ እኔ ማለት ነው አልሰራም ቀጭን አድርገሻል እያለቻት ነው ያት ቀጭን አድርገሻል ወፍራም ላይ መፍታቱ ላይ ነው በጣም ችግሩ መፍታት አትወድም እውነት መፍታት አትወድም እና ቤተሰብ እውነቴን ነው የምላችሁ ወይዬ በጣም ረሷት ዛሬ እውነት ስሯሯጥ መስል በጣም ረሷት እና እውነቴን ነው የምላችሁ አንዳንድ ሰዎች እግዚአብሔርን እኔ እችላለሁኝ እሰራለሁኝ እግዚአብሔር ይመስገን እለፋለሁኝ ለምለፋ ሰው ደግሞ እንደማልፍለት አውቃለሁኝ ግን አንዳንድ ሰዎች እውነት በጣም ባለጌ ልጆች አላችሁ እኔ እንደዚህ ጻል ልጅ ይዤ እንቅልፍ ሳልተኛ አራስ ሆኜ እየለፋው እየተንከራተትኩኝ 24 ሰዓት ለእናንተ ትክክለኛ መረጃ እየነገርኳችሁ ሰውን አስለፍታችሁ በጎን ደግሞ ሄዳችሁ የምትገዙ ሰዎች የእውነት ጤነኛ ናችሁ ብዬ አላስብም ለኔ ብትሰጡኝ እኮ ወይኔ እኩል የሆነ 4 ሰው ወይኔ 3 ሰው ሊሆን ይችላል የደላላ የሚቀበል ማለት ነው እና እኔ ቢያንስ 10,000 እንኳን ላይ ደርሰኝ ይችላል ምሳሌ ማለት ነው 10,000 አይደርሰኝም ለምን ሁሉም ሰው እዚህ ጋር ብዙ ነገሮች አሉ አስረድቻቸው አልችልም እዚህ ጋር ነገር ግን ማለት ነው የእውነት
በቃ እንደገና ደግሞ በአብዛኞቹ ትደውሉና ሰውን ቀጠሮ አስይዛችሁ እኔም ደውዬ እኔ ብደክም ይሻለኛል። እኔ ውሸት በጣም ነው የሚደብረኝ፣ እጅግ በጣም ማለት ነው። የእውነት እጅግ በጣም ነው የሚደብረኝ። እና በጣም ነው የሚደብረው። እግዚአብሔርን እኔን ብታስከፉኝ ችግር የለውም። ለምን እንደዚህ ልናገር እንደመጣው ታውቃላችሁ? እነዛ ሰዎች በጣም እየተናደዱብኝ ነው። ቀጥሬያቸው ከስንት ነገር አጓጉል አድርጊያቸው ማለት ነው። እንዳትሄዱ ሰው ይመጣል እንድታሳዩ ምናምን ብዬ አስቀጥራችሁን በጣም ብዙ ልጆች እየሄድኩኝ ነው። እንዲህ ነው በቃ ጠዋት በጣም ተጨቃጭቃችሁ ደግሞ በጣም ብር እንዲቀንሱላችሁ በጣም ወገባቸው ላይ እስከመቆም ድረስ አንገታቸው ላይ እስከመቆም ድረስ በጣም ተከራክሬ ካስጨረስኩ በኋላ የእውነት ካስጨረስኩኝ በኋላ ማለት ነው። ከዛ በኋላ የሚሄድልኝ ሰው አጣው፣ የሚያይልኝ ሰው አጣው። የእውነት በጣም ይደብራል። እግዚአብሔርን በጣም ነው የሚያስጠላው። ለምን ሰውን እንደዚህ አጉል ማድረግ የለባችሁ። በቃ ብትጠይቁኝ እኔ አልሰለቻችሁ፣ ሁሉም ነገር እረዳችኋለሁኝ። ሌላ ሰው ደግሞ አይረዳችሁ። ገብቷችኋል? ሌላ ሰው አይረዳችሁ። ለምን እኔ ያላችሁበትን ጭንቀት ያላችሁበትን ነገር እረዳችኋለሁኝ። ግን እነዛን ሰዎች በጣም ተከራክሬ ካርድ ጨርሼ አናግሬ አውቃለሁ። ለምን ይሄን ነገር አድርጌ ለምን አልገዛችሁም አይደለም። በቃ ቃላት ባትገቡ እነዛን ሰዎች ባላስለፋ ስለተናገሩኝ አሁን ስሜታዊ ነኝ የመጣሁት ማለት ነው። ስለተናገሩኝ ለምንድን ነው ከስራ ያጓጉል አድርገሽ የማይመጡ ከሆነ ለምን በቃ እኔ ዋሻቸው ነው እየመሰላችሁ ያለው። እናንተ ሳይሆኑ እኔ ዋሻቸው ነው እየመሰላችሁ ያለው እግዚአብሔርን። እና በጣም እየተናደዱብኝ እግዚአብሔርን። በጣም 3-4 ሆናችሁ ትቀጥሩኝና ከዛ እኔ ደግሞ ለነሱ ደውዬ አደራ መተው እንዳይጉላሉ አሳዩአቸው 3-4 አዘጋጅቼ እነዛ ሰዎች ደግሞ በጣም እየተናደዱ እንደገና ደግሞ ዋጋ ተከራክረን አስቀንሼ ሌላ ሰው እንዳይገዛው አደራ ብላችሁ ስንት ነገር ብላችሁ እንዲገዙ በቃ እንዳሸጡ እሷ እርግጠኛ ናት 100% መታ ትገዛለች ብዬ 100% አምኛችሁ በቃ አልፈልግም። መንገዱ ርቋል። እናንተ 10 ደቂቃ እና 15 ደቂቃ ርቋቸዋል። ምን ነው ገጠር የሶስት ሰዓት ያረሳ መንገድ ይከድል እንዴ? 15 ደቂቃ ሩቅ ይባላል እንዴ? እነዛ መጥቶ የሚያዩላችሁ ሰዎች አይሆንም እንዲህ ነው ምን ቅጥርሽ ምናምን በራሳችሁ ላይ መተማመን ስለማችሁ ጎበስ ስላልሆናችሁ ለምን አልገዛችሁ? ምን አለ እነዛ ሰው በቃ አትዋሹ። እኔ ይሄንን ቤት ባላሻሽጥም ባላስተዋውቅም ማለት ነው ብዙ ነገሮች መስራት እችላለሁ። ብዙ ነገሮች የሰው ልጅ ጤና ነው እጅና እግር እግዚአብሔር ከሰጠው ብዙ ነገሮች መስራት ይቻላል። እኔ ብደክም እኔ እረዳችኋለሁ። እነዛ ሰዎች ደግሞ ታክሲ አውጥተው ኬትና ኬት መጥቶ እናንተን ለማሳየት እንዴ በራሳችሁ ብር ብትገዙም እኮ ብራችሁ እግር ኖሮት እኮ ሄዶ አይገዛም። እግዚአብሔር እንምላችሁ እዚህ አራስ ቦታ ላይ ያለው ማለት ነው። እውነት ብር እጄ ላይ ያለ ሰው ማጣበቅ ጊዜ ሁሉ አለ። ወይ ማዘር ትደክማለች አሟት፣ ወይ ደግሞ ልጅቷ ትምህርት ቤት ናት፣ ወይ ደግሞ በቃ ብዙ ነገሮች አሉ። ገብቷችኋል? ብር እግር የለውም ሄዶ አይገዛም። ገብቷችኋል? እና ማለት ነው የእውነት በጣም ነው የሚያስጠላው። እግር የለውም ብር የፈለገ ለምን 10 ሚሊዮን አይኖራችሁ? ሰው ልጅ ለሰው ልጅ መድኃኒት ነው። እግዚአብሔር ነው የምላችሁና የሰው ልጅ ለሰው ልጅ መድኃኒቱ ነው። አይምሰላችሁ። ብር ስላላችሁ ዓለምን ትገዛላችሁ ማለት አይደለም። እሱን አድርጌበታለሁ። ይሄን ብቻ ትንሽ እና ብር ስላላችሁ ዓለምን ትገዛላችሁ ማለት አይደለም። በጣም በቃ ብሩን ይዛችሁ እግዚአብሔር እኔ በጣም ነው የተናደድኩት። በባለፈው አንዲት ጓደኛ ብር ላከች። ከትናንትና ወደ ክትባት ነበረኝና ይኸው እዚህ ውስጥ ክትባት ነበረኝ። እንዳጋጣሚ ብር ወደ እኔ ላከችና ለሰው የሚተላለፍ እንደዛ አይነት ቅርንጫፍ ባንክ ስለሌለ እግዚአብሔርን ባንክ ማለት ሙልጭ አርጎ እንደበፊቱ በሳንቲም በብር 2 ብር 3 ብር አይደለም 2000 3000 እንኳን ስትልኩ ስታወጡ ራሱ ማለት ነው 20 ብር 16 ብር እንደበፊቱ መውለድ እንኳን አቁሟል። መውሰድ እንጂ መውለድ አቁሟል። እኔ ከመቶ አንድ ሰው ጥኖራ ቀነስት አንድ ሰው መርዳት ከቻልኩ ያ ሰው መንቃት ከቻለ ለኔ በቂ ነው። እኔ አሁን ስለማስተዋወቅ እርግጠኛ ነኝ እናንተ ደላላ በጣም ብር ማገኝ የሚያስተዳድረኝ መስሏችኋል። እግዚአብሔርን አይደለም።
እኔ ለነዛ ሰዎች እያስተዋወቅኩላችሁ ከመጣ ድንገት ልቀበል እችላለሁ እንጂ እኔ ማንንም የገዛችሁ ልጆች እዚህ ጋር መናገር ትችላላችሁ። ለግሌ ስጡኝ እኔ ነኝ ያገናኘዋችሁ ብያችሁ አላቅም፣ ወስጄ አላቅም። ገብቶቻል? በልቼ አላቅም። ከናንተ ለግል ከናንተ የሚገኘው እንኳን ከነሱ ጋር ነው የማገኘው። ወይ 5000 ሊሆን ይችላል ወይ 6000 ለምን 450% ነው ፐርሰንት ነው የሚከፈለው። ገብቶቻል? ወይ 15000 አንድ ከዛውየው 15000 ወይ ከዚህ 15000 ነው 30000 ለአራት ሰው ደግሞ ወይ 5000 ወይ 6000 ነው ለአራት ሰው ለአምስት ሰው ሲሆን ማለት ነው። እና እናንተ በዚህ ህይወት የሚቀይሩ የመሰላችሁ ልጆች በጣም ተሳስታችኋል። እግዚአብሔርን እንምላችሁ እና ሰውን አታድክሙ። ብር ስላላችሁ በብራችሁ ሰውን እንደፈለጋችሁ እንደዚህ ማሽከርከር አትችሉ። እውነቴን ነው የምላችሁ። እንደኔ ዓለምን ያየ ዓለምን ስላችሁ እንደኔ ሁሉም ነገር ነበረኝ። ብርን አይቼዋለሁ። እግር ኖሮት ሄዶ አቅም ሱቅም ከፍቻ አይቼዋለሁ። ብርንም የፈለኩትን ነግጄ አይቼዋለሁ። ብር ይጣፋል፣ ብር ያልቃል። አንቺ አሁን 1 ሚሊዮን 2 ሚሊዮን ኖሮሽ ይሆናል። እዚህ መጥሽ ኢትዮጵያ ላይ 2 ወር 3 ወር ብትቀመጪ ስትመዡ ማለት ነው ብሩ ብን ብሎ ነው የሚጠፋው። ብን ብሎ እግዚአብሔርን እምላችሁ ብን ብሎ ነው የሚጠፋው። እወቁበት፣ ግዙ። እኔ ያቀረብኩላችሁን ብቻ ግዙ አይደለም እያልኳችሁ ያለሁት፣ እሱ ብቻ አይደለም ግዙ እያልኳችሁ ያለሁት። እኔ ቦታ ግን የበለጠ የተናደርኩት ማለት ነው ሰውን አታስለፉ ነው። ሰውን አታስለፉ። ለማይሆን ነገር በደንብ እርግጠኛ ቤተሰቦቻችሁን ካላሳመናችሁ ማለት ሰውን አታስለፉ ነው እያልኩኝ ያለሁት እንጂ እንትን አይደለም። እውነት በጣም ነው የደበረኝ። በጣም ነው ልጁ የተናገረኝ። በቃ ስራው ስንት ነገር ትቶ ነው። ምን ነው ጫማ የዛጋ አባቴ እና እውነት እኔ እንደምችለው ሁሉም ሰው ይችላል ማለት አይደለም። እኔ አሁን ከየቶቼ ሁሉ የገዛ የቶቼን ልንገራችሁ። ከየቶቼ እኔ ባህሪ ይለያል፣ ሁሉ ነገር ይለያል። እኔ በጣም ግልጽ ነው የምናገረው። ግልጽ ስለምናገር በእኔ የወጣ የቶች የሉኝ። አይናፋር ናቸው፣ አንገድፊ ናቸው። እንደኔ ሚዲያ ላይ ለመውጣት ፍላጎት የላቸው። በግድ ነው መቀርጻቸው ሁላ ሲመጡ ማለት ነው። በቃ ለምንድን ነው ግዴታ ነው ሁሉም ነገር አውጥተሽ ሁሉም ነገር አሳይተሽ ትቻለሽ ወይ ነው የሚሉኝ። እግዚአብሔርን ነው የምላችሁ። ስለዚህ እኔ እረዳቸዋለሁኝ። እነሱ ግን እኔ አሁን ለፍቼ የመጣሁት እንዴት እንደሆነ እነሱ አይረዱኝም። ያን ነገር ግን እኔ ግን እረዳለሁኝ፣ አውቃቸዋለሁኝ። እነዛ ሰዎች ግን እረዳቸዋል ማለት አይደለም። እውነት አውቁትማ። እኔ እናንተ ያደረጋችሁን ጫማ ስላደረኩት አውቃለሁ። ይሄ ግን የኔን ጫማ ስላላደረጉ አይረዱኝም። እውነቴን ነው የምላችሁ። ብትነቁ ይሻላችኋል። ንቁ፣ እንዳመልጣችሁ ንቁ። በራሳችሁ ላይ መወሰን ልመዱ። በራሳችሁ መንቀሳቀስ ልመዱ። ብር እግር የለውም። እግር ያለው ሰው ብቻ ነው። ቻው።